እሺ ዛሬ ከኤሌመንተሪ እስከ ዩኒቨርሲቲ ላላችሁ ተማሪዎች ሳይንስ የተስማማባቸው 5 የጥናት ወይም የንባብ ዘዴዎችን እነግራችኋለሁ። አብራችሁን ቆዩ። አንደኛ፣ ንባብ ከመጀመራችሁ በፊት የምታነቡትን ነገር ለምን እንደምታነቡ ራሳችሁን ጠይቁ። ለፈተና እየተዘጋጀው ነው? አዲስ ርዕስ ለመረዳት ነው? ለምንድነው ብላችሁ ራሳችሁን ጠይቁ። ይህም ስታነቡ ትኩረት እንድትሰጡ በጣም ይረዳችኋል። ሁለተኛ፣ ለማንበብ ስትጀምሩ ርዕሱን፣ ንዑስ ርዕሶችንና መደምደሚያዎችን ተመልከቱ። ይህ ደግሞ የምታነቡትን ነገር ግልጽ ያደርገዋል። ሶስተኛ፣ አስፈላጊ የሆኑ ሐሳቦችን፣ የቃል ፍቺዎችን መመዝገብ። የገባችሁን የተረዳችሁትን በራሳችሁ አባባል ጻፉ። ይህም ጥርት ያለ ዕውቀት እንድትይዙ ያደርጋችኋል። አራተኛ፣ የተለያየ የንባብ ዘዴዎችን መጠቀም። ሁልጊዜ ተመሳሳይ የንባብ ዘዴ ከመከተል ይልቅ የጽሑፉን አይነትና ዓላማችሁን መሰረት በማድረግ የተለያዩ ዘዴዎችን ተጠቀሙ። ለምሳሌ ለፈጣን መረጃ የመቃኘት ንባብን ተጠቀሙ። ለጥልቅ ግንዛቤ ቀስ ብላችሁ በጥልቀት በማሰብ አንብቡ። ለማጠቃለል ዋና ዋና ሐሳቦችን ጻፉ። አምስተኛ፣ ጽሑፉን ከሌሎች ሐሳቦች ጋር አዛምዱ። ይህም ያነበባችሁትን በደንብ እንድትረዱት ይረዳችኋል። በዚህ መልክ አንብቡ። ከጨረሳችሁ በኋላ ወደ ቲክቶክ አትግቡ። ይህም ያነበባችሁትን እንድትረሱት ያደርጋል። አደራ በደንብ ተጠቀሙበት። እንደዚህ አይነት ጠቃሚ መረጃ እንድታገኙ ቻናሉን ሰብስክራይብ፣ ላይክ አድርጉት። ይስተካከል የምትሉት ነገር ካለ ኮሜንት ጻፉልኝ። አመሰግናለሁ።